አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ምስጢራት መምህር ቀለመወርቅ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ እንዲሁም በአገልግሎት የምትመስሉ ሰባክያነ ወንጌል እግዚአብሔር ቸርነቱን ምሕረቱን አብዝቶላችሁ በዚህ ቅዱስ ስፍራ ላይ የተሰባሰባችሁ እግዚአብሔር የሚወዳችሁ እናንተ የምትወዱት በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑል አምላካችን በዚህ ማለዳ እግዚአብሔር ይመስገን ብለን ቅዱስ የሆነውን ስሙን እንድንጠራው በቸርነቱ በምሕረቱ የጠበቀን ያገዘን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰአሊተ ምሕረት ማዕረገ ጸሎት ወላዲተ አምላክ ድንግል ማርያም መልጃዋ ሲጠብቀን እንዳደረ ሁላችን ሲጠብቀን ይዋል። የጻድቃን የሰማዕታት የነቢያት የደጋግ አባቶቻችን ረድኤታቸው በረከታቸው ከሁላችን ጋር ይሁን። እንግዲህ በጻድቁ አባታችን በአቡነ ሀብተ ማርያም አማካኝነት ዓመታዊ በዓል መታሰቢያ ተሰባስበናል። ማን ያሰባሰበን? ማን ያሰባሰበን? ማን የጠራን? አሁንስ ማን ያስተምረናል? ማን ያስተምረናል? እግዚአብሔር ሁላችንም ያስተምረን። ወገኖቼ የሰው አስተማሪ የለውም። ከሰው ትምህርት እንዳትጠብቁ። እውነተኛው መምህር ማን ብቻ ነው? እውነተኛው መምህር ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ እውነተኛው አፍቃሪ፣ እውነተኛው ንጉሥ ፍቅሩን በልብስ ወይም በቃል ሳይሆን በተግባር ያሳየን የድንግል ማርያም ልጅ ኢየሱስ ክርስቶስ ነውና እሱ እንዲያስተምረን የአምላካችን ቅዱስ ፈቃድ ይሆንልን። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 2 መነሻ ማድረግ እንማማራለን። ያው ሰዓታችንም አጠር አድርገን ለመጠቀም እንሞክራለን። ግን እንደነገርኳችሁ የምንማረው የማንን ቃል ነው? የማንን ቃል ነው? የአባታችንን የክርስቶስን የንጉሳችን ቃል ነው። ስለዚህ የአባታችሁን ቃል ሳሰሙ ሁላችሁም እንዳትሄዱ። የቃሉ ባለቤት የሆነው ልዑል አምላካችን እግዚአብሔር ሁላችንም ያስተምረን። በዮሐንስ ወንጌል ምዕራፍ 14 ቁጥር 2 ጀምራችሁ ከቤታችሁ ማንበብ ትችላላችሁ። ከሰዓታችን አንጻር አጠር አድርገን የምናሳያችሁ እንዲህ ይላል ሊቁ ቅዱስ ዮሐንስ ሲናገር፣ ወናሁ እቤለክሙ ከመ አነ አሐውር ወአስተዳሉ ለክሙ መካነ። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ለልጆቹ ለወደዳቸው ላከበራቸው እንዲህ አላቸው፣ ስፍራ አዘጋጅ ዘንድ እሄዳለሁ አለ። ምን አዘጋጅ ዘንድ? ስፍራ አዘጋጅላችሁ ዘንድ ምን እላለሁ? እሄዳለሁ። ጌታችን ኢየሱስ ክርስቶስ እነሆ የእናንተና የኛ አባት በሰማያት ያረገው በሰማያት በአባቱ ቀኝ የተቀመጠው የድንግል ማርያም ልጅ ኢየሱስ ክርስቶስ እንዲህ አለ፣ ስፍራ አዘጋጅላችሁ ዘንድ ምን እላለሁ? ምን እላለሁ? እሄዳለሁ አለ። ክብር ምስጋና ለቃሉ ይህንን ያሰማን እግዚአብሔር ምስጋና ይድረሰው። አዎ ወደ ኋላ መለስ ብለን ስንመለከት እንዲህ ይላል፣ ኢይደንግጽክሙ ልብክሙ፣ እነሆ አለ ልባችሁ አይደንግጥ። ምናችሁ አይደንግጥ? ምናችሁ አይደንግጥ? እመኑ ብየ ወእመኑ በአቡየ አለ። እነሆ አለ በአባቴ ምን በሉ? በአባቴ ምን በሉ? እመኑ። ደግሞ በእኔም ደግሞ ምን በሉ? እመኑ። አዎ በዚህ እነሆ የምታምኑ ከሆነ አለ ልባችሁ ምን አይበል አላቸው? ልባችሁ ምን አይበል? ምዕመናን ዛሬ ባሉት ነገሮች ልባችሁ አይደንግጥ። በዚህ ቃል ልትጽናኑ ይገባችኋል። ይህ ቃል ያላጽናናን ማንም አያጽናናን። ይህ ቃል ሰማይና ምድርን የዘረጋ ቃል ነው። ይህ ቃል የአባታችን የክርስቶስ ቃል ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ አለ። እንዲሁ በእውነት ስለ ቃሉ በድጋሚ የተመሰገነ ይሁን። ቃሉ ያሳርፋል። ቃሉ ሕይወት ነው። ቃሉ ሰላም ነው። በቃሉ የማይሄዱ በቃሉ የማይጓዙ ሰዎች አይታችኋቸው ከሆነ ሁልጊዜ ሐዘን ላይ ናቸው።
ናቸው። ሁልጊዜ ጭንቀት ላይ ናቸው። ሁልጊዜ ወደረብን እያሉ ስለ ምድሩ ሮሮ የሚያሰሙ ናቸው። በቃሉ ያረቡ ደግሞ ይህን ምድር ይንቁታል። ለምን? አባታችን የድንግል ማርያም ልጅ ኢየሱስ ክርስቶስ እኔ እሄዳለሁ ሄጄ ስፍራ አዘጋጅላችኋለሁ፣ በዛ ቦታ ላይ ደግሞ እኔ ስፍራ ባዘጋጀላችሁ ላይ እንደገና ሁለተኛ እመጣለሁ። ጌታችን ኢየሱስ ክርስቶስ የድንግል ልጅ ይመጣል። መቼ እንደሚመጣ ግን አናውቅም። ስለዚህ ምን አለ? ድልዋኔክሙ ንበሩ፣ የምመጣበት ሰዓት ስለማይታወቅ አለ። ምን ብላችሁ ጠብቁ። ዛሬ ስንቶቻችን ቃሉን እንደሚለን እንኖራለን? በእውነት ምድር እየተንቀጠቀጠ እኮ ንስሐ የማንገባ ሰዎች ነን። ጦርነት ሕዝብን እየጨረሰ አንገባም። ጌታችን በወንጌሉ እንደተናገረው በዛን ሰዓት የምድር መንቀጥቀጥ፣ መናወጥ፣ ፍቅር ከሰው ዘንድ መቀዝቀዝ፣ በዛን ሰዓት የኑሮ ውድነት መሆን በየዓመቱ በየወሩ አሁን በየወሩ ነው አይደለም አለው። አዎ አሁን ነዳጅ በተነገረ መሰረት በየወሩ ምን ይላል? ይጨምራል። ስለዚህ ይህንን መከራ የክርስቶስ ቃል የተናገረው ትንቢቱ እየተፈጸመ የማይለወጥ ሕዝብ ቢኖር እናንተና እኛ ነን። እግዚአብሔር ልብ ይስጥ። እሱ አትጨነቁ አለ፣ እናንተና እኛ እንጨነቃለን። እሱ አታስቡ አለ፣ እናንተና እኛ በማያገባ እናስባለን። እንቅልፋችንን ማዕተር የምናድረው ብዙዎቻችንን ባካችሁን በዚህ ቃል እንመንና ሁላችንም እንረፍ። የእግዚአብሔር ቃል ተነግሮ ያላረፍ፣ የእግዚአብሔር ቃል ተነግሮ ንስሐ ያልገባን ማን ሲነግረን ነው ንስሐ የምንገባው? ማን መጥቶ ያስተምረን? እግዚአብሔርና የሚመጣው አሁን ለፍርድ ነው። ከመጣማ እግዚአብሔር አሁን ምንድን ነው የሚያደርገው? እነሆ ጻድቃንን በቀኝ ኃጥአንን በግራ ያቆማል። ከዛ በኋላ እናንተ የአባቴ ቡሩካን ብሎ ይጠራቸዋል። በዚህ ስም እንድንጠራ እግዚአብሔር ይርዳል። ወገኖቼ መድኃኒዓለም ክርስቶስ እሱ ካላሳረፈን ማንም ያሳርፈን የለም። የሰዎችን ድምፅ ሰምተናል፣ እረፍት አላገኘንም። እረፍታችን ግን በየት ያለው የሚሰጥነው ነው? እረፍታችን በሰማይ ያለው ስንጸልይ አባታችን ሆይ በየት የምትኖር በሰማይ የምትኖር በሰማይ ሆኖ እናንተና እኛን የሚመራ በሰማይ ሆኖ ማንም እንዲህ አይዲያ የመምራት መንገድ የማይሰጡት ሁሉን የሚመራ የሁላችን መጋቢ ክብርና ምስጋና አምላካችን ለእግዚአብሔር ይሁን። ያኖረን አምላክ እሱ ነው፣ ያሳረፈን እሱ ነው። ኑ እረፉ ነው ያለው መድኃኒዓለም ክርስቶስ። እናንተ ሸክማችሁ የከበደባችሁ ምን በሉ አዎ ወደ እኔ ኑ ነው ያለው። ስለዚህ ስንቶቻችን ወደ እሱ መጥተን አርፈናል? ስንቶቻችን ቃሉ ጎብኝቶናል? የለም እኮ ቃሉን እንናገራለን። እናንተም እኛም ምን ሆነናል? ለሰው የምናበራ ሻማ፣ ለራሳችን ግን ምን ያለ የቀለጥን። እግዚአብሔር ከእንዲህ አይነት ሕይወት ይጠብቀን። አዎ ኢየሱስ ክርስቶስ እንዲህ ያለ ሐዋርያቱ ልባችሁ አይደንግጣል፣ ልባችሁ አይፍራ። እኔ ሄዳለሁ መንፈስ ቅዱስ እስከሚወጣ ድረስ እስከሚልክላችሁ ድረስ እናንተ በዚህ በኢየሩሳሌም ኖሩ፣ ዝም ብላችሁ ቁጭ በሉ አላቸው። ቁጭ ብለው ጠበቁት። ከዛ በኋላ መንፈስ ቅዱስ ወረደላቸው ይላል። መንፈስ ቅዱስ ሲወርድላቸው ፈሪዎች የነበሩ ደፋር ሆኑ። በነገሥታቱ ፊት፣ በኃያላኖች ፊት ሰይፍ ባለበት፣ ሾተል ባለበት፣ የተለያየ ሰዎችን ሊያጠፋ በሚችል በመሳሪያ ባለበት ቦታ ላይ ሆና የድንግል ማርያም ልጅ ኢየሱስ ክርስቶስ አሉ የዓለም ሁሉ ጌታ ነው አሉ። የምን ሁሉ ጌታ ነው? የዓለማት ፈጣሪ ነው አሉ። ነገሥታት ሆይ እናንተ በመሳሪያችሁ የምትመኩ አላቸው። መሳሪያችሁ ይሰበራል። ምናችሁ ይሰበራል? መሳሪያችሁ ይሰበራል። ሰይፋችሁን ወደ ሰገባችሁ መልሱ። ይልቅ ሊያድን የሚችለው የሚያረጋጋው እኛንም የፈወሰን ትናንት ፈርተን የነበርነውን እንድንጠነክር ያደረገን ትናንት በእናንተ ፊት ስንደነግጥ የነበረው ዛሬ ግን አሏቸው የእግዚአብሔርን ልጅ ኢየሱስ ክርስቶስን ካላመናችሁ ሕይወት የላችሁ። ማንን ካላመናችሁ? አዎ ተጽፏል ቅዱስ ቃሉ። ጌታችን ኢየሱስ ክርስቶስ እንዲህ አለ። እነሆ ቅዱስ ዮሐንስ እንደጻፈልን በዮሐንስ ምዕራፍ 3 ላይ ስትመለከቱ በወልድ የሚያምን አለ። በምን የሚያምን? በወልድ የሚያምን አለ። የምን ሕይወት አለው? የምን ሕይወት? ክብር ለእርሱ ይሁን። አዎ የዘላለም ሕይወት። አዎ ጊዜያዊ ሕይወት አይደለም። 80 ዓመት አይደለም፣ 60 ዓመት አይደለም። አባቶቻችን ለኖሩት 120 ዓመት አለ። የምን ሕይወት? ስለዚህ የዘላለም ሕይወትን ለማግኘት ምን ማድረግ አለብን? አቤት
ምን ማድረግ አለብን? ንስሐው የሚገርም እኮ ነው። የእኛ ጌታ የድንግልሽ ነፍሳችን ሲያድናት በገንዘብ አይደለም እንኳን ልንከፍለው። እናንተና እኛ እኮ ለመዳን 80 ሚሊዮን 1 ሚሊዮን 2 ሚሊዮን እያል በተለያየ ቦታ ሐኪም እንሄዳለን። የእናንተና የእኛ ንጉሥ ግን ደሙን አፍስሶ አከመን። ክብር ለእርሱ ይሁን። ደሙን አፍስሶ እሱ ነው ረፍታችን፣ እሱ ነው ሰላማችን። በመኳንንቱ ፊት የማናፍርበት ትልቅ ተብለው እናንተና እኛ የምንቀጠቀጥላቸው እሱን ስንይዝ ግን እነሱ ከማን ጋር እኩል ናቸው? ከድሆች ጋር እኩል ናቸው። ማን ስንይዝ? ሀብታም ድሃ እያልክ ወደዛ ወዲህ ስታመቻመች እግዚአብሔር እንዳይመጣ ተጠንቀቅ። አዎ እነ ከሌ እኮ ስመ ጥሩ ናቸው፣ እነ ከሌ እኮ ምን ዋጋ አለው? ስማቸው ይቀየራል። ሀብታሙም ይሞታል፣ ድሃውም ይሞታል። ሞትን እነሆ በሞቱ ላይ ስልጣን ያለው ክርስቶስን ብቻ ነው መያዝ። የሁላችን የሐዋርያቱ ሞገሳቸው። አዎ ሊቃውንቱ እነ ቅዱስ ያሬድ ሲቀኙለት እንዲህ ነው ያሉት፣ አክሊሎሙ ለሰማዕት ሰያሊሆሙ ለካህናት። የሰማዕታት አክሊላቸው የነማን? የማን? የሰማዕታቱ ሁሉ አክሊላቸው። አዎ የካህናቱ ደግሞ ምናቸው ነው? አዎ ሕይወታቸው ረፍታቸው ነው። ሰያሚሆሙ ለካህናት የሾማቸው ምን ያላቸው? ምን ያላቸው? ማነው ካህናትን የሾመ? አቤት አያችሁ፣ የሹመት ከየት ነው? ከየት ነው? ከሰፈር አይደለም። ይሄ ሹመት ከእጅ ምርጫ አይደለም። በእጅ የተመረጠ በየ5 ዓመቱ እድሳት ያስፈልገዋል። ይሄ ስጦታ ግን ማን የሰጠ? ይሄንን ስጦታ ለሐዋርያቱ ሰጥቷቸዋል። በድውያን ላይ እጃችሁን ጫኑ ይፈወሳሉ። የማን ስም ጠርታችሁ? የማን ስም ጠርታችሁ? አዎ በለምጻሙ ላይ እጃችሁን ጫኑ፣ ለምጻሙ ከለምጹ ይድናል። ጎባጣ የነበረው ቀና ይላል። ታስታውሱ ከሆነ በሐዋርያት ሥራ ምዕራፍ 3 ላይ ያለው ምስኪን ሰዎች ያሰለቹት፣ አንተ ቆማጣ፣ አንተ ሽባ እያሉ ስሙን የሚያጠፉት ያሰቃዩት፣ በሰዎች ትከሻ ሁልጊዜ ተሸከሙት የነበሩ እያመጡ ሳንቲም ሲጠብቅ የነበሩ እነዚህ ቅዱሳኖች አትደንግጡ የተባሉት ልባቸውን ያረጋጉ በ9 ሰዓት ወደ እግዚአብሔር ቤተ መቅደስ መጡ ይላል። በ9 ሰዓት ሲመጡ ጴጥሮስና ዮሐንስ እንዲህ አሉት፣ እኛ ጋር በዓለም ያለው ብርና ወርቅ ሳንቲም ይሄ የሚያጣላው የሚያጋጨው የሚበላበት የሚጠጣበት የለንም አሉት። ግን ያለንን እንሰጣለን አሉት። ያለንን እንሰጣለን። ወደኛ ኩር ብለህ ተመልከት አሉት። ወደ ማን ተመልከት? ወደ ማን ተመልከት? ዛሬ የእናንተና የኛ አይኖች ማንን ይሆን የሚያዩት? ባለስልጣኑን እኮ ነው። ባለስልጣን ወገን የሌላቸው ደግሞ በጀርባ ይፈልጋሉ። እከሌ ታውቀዋለህ እንዴ ይላል። ምን ለማስፈጸም? የሥጋ ስራ ለማሰብ። ኧረ እባካችሁ የእናንተና የኛ የጌታ የድንግል ልጅ የከበረውን ዝቅ ያደርጋል፣ ዝቅ ያለውን ከፍ ያደርጋል። በሁሉ ስልጣን ያለው እሱ የሌለበት ወንበር ይቆረቆራል። እሱ የሌለበት ምሪት አይሆንም። ስለዚህ ማን ይቅደምልን? መጽሐፍ ሲናገር እንዲህ አለ ሐዋርያ ቅዱስ ጳውሎስ፣ ብንኖር አለ የእግዚአብሔር ነን። ብንኖር የማን ነን? ብንኖር የማን ነን? ብንሞትስ የማን ነን? ስንኖር የሚያኖረን ማን ነው? ስንሞት የት ነው የምንሄደው? ለምን? አባታችን ኢየሱስ ክርስቶስ ምን ብሏል? እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ ትመጣላችሁ፣ እኔ መጥቼ እላችኋለሁ፣ እወስዳችኋለሁ። ሊዝ የማያስፈልገው ቦታ፣ ካርታ የማያስፈልገው ቦታ፣ ዕጣ የማያስፈልገው ቦታ ማን የሰራው? ማን ያዘጋጀው? በዛ ስፍራ ላይ እንድንቀመጥ እግዚአብሔር ሁላችንም ይርዳል። አዎ ልባችሁ አይደንግጣለ። ምዕመናን ልባችሁ አይታወቅ። በምድር ባለው ቁሳቁስ ልባችሁ አይሰበር። ስለዚህ ትተናቸው ስለምንሄዳቸው ቤቶች ከመኪናና ከመኪና ጋር ተጋጭተው ለሚቆሩ ቆርቆሮዎች አትጨነቁ። መጨነቅ ያለብን ስለ ሰማዩ አባት ነው። የእኛ ጌታ የእናንተና የእኛ ንጉሥ። እናንተና እኛ አሁን አንዳንዴ ቆም ብዬ ሳስብ የአዲስ አበባ ሕዝብ አያስተውልም እንጂ እግዚአብሔር እንደ እስራኤላውያን ሕዝብ እየመገበው ነው። ይሰማችኋል? ለምን ከተባለ የገጠሬው እያረሰ እናንተ ቁጭ ብላችሁ እየበላችሁ እና አምላክን አይገርም? እንረስስ ቢባል የት አለ? መሬት አለ እንዴ? ታዲያ ይህንን የመገበ አምላክ እንዴት ሰው ማምለክ ያቅተዋል? እኔ ሰው እየወጣ ሲሄድ መምህር ጋር ስናወራ ነበር። ሰው እኮ እየወጣ የሚሄደው የለመደው ተሳልሞ መሄድ ብቻ ነው እንጂ ቃሉን ሰምቶ መለወጥ አልለመደም። ስለዚህ ይህን ቃል ባለማስተማራችን የምንጠይቀው እኛ ነን። እናንተም ደግሞ ሰምታችሁ ካልኖራችሁ እዚያ ይጠይቃችኋል። ሲተመልከቱ ቆም ብላችሁ አስቡ።
ገበሬው በጎተራው ባዶ ሆኖበት እያለ እናንተ የወር አስቤዛ ብላችሁ አስቀምጣችሁ እየተመገባችሁ ሳናርስ ሳንቆፍር ከበግና ከፍየል ቆዳ በተሰራ ገንዘብ እግዚአብሔር የሚያበላ ክብር ምስጋና ለመድኃኔዓለም ይሁን። የሚገርም እኮ ነው። ከእናንተና ከኛ ያለው ከኪሳችን ጤፍ ነው ወይ ስንዴ ነው ወይ ስንል አይደለም፣ ወረቀት ነው። ለምሳሌ ያክል በባለፈው የነበረው 100 ብርና አሁን ያለው 10 ብር ማንኛው ይበልጣል? የትኛው ይበልጣል? በባለፈው የተሻረው ብር አሁን 100 ብሩ ይሰራል። አሁን ምንድነው የሚባለው? ወረቀት ነው። ስለዚህ እኔ እግዚአብሔር በጣም ይገርማል። በወረቀት እንዴት እያደረገ እንደሚመግብ እንዴት እንደሚያበላ። ሲቀጥል ደግሞ ገበሬውን በየዋህነት በትኖ በዚህ ጠራራ ፀሐይ ላይ በትኖ አንዲት ስንዴ ወድቃ 30 60 100 ፍሬ እንዲያፈራ አድርጎ ለዓለም እንዲመገብ የሚያደርግ የእናንተና የኛ አባት ነው። ክብር ለእርሱ ይሁን። የሁላችን መገብ። ምክንያቱም በምድር ላይ ሰው አሁን የሚትረመሰመሰው ምንድነው ከተባለ ጥያቄው አንድና አንድ ምንድነው ቢባል አሁን ሰው እንዳያስጨነቃቸው ይባል እንደው ቤት ተከራይቼ ነው የምኖር ነው የሚል አይደለም እንዴ? አይደለም። ቤት ያላቸው ደግሞ ነው በእግራችን መሄድ ሰለቸን፣ ይገርማል። በአሱር ጊዜ መጠበቅ ሰለቸን አይደለም ነው። አሁን እግዚአብሔር የምናመልከው ይኸውላ ቁሳቁስ አያመጣም ወይ? በዚህ ሲታማል ወይ? ለጻድቁ አባታችን ለአቡነ ሀብተ ማርያም እኮ የእሳት ሰረገላ ሰጣቸው ነው የሚለው። እናንተ ከታመናችሁ እኮ ከምትፈልጉት ላይ ከምትፈልጉት ቦታ እኮ በመንፈስ ቅዱስ ተቃይታችሁ መሄድ ትችላላችሁ። ችግራችን እኛ ከቃሉ ጋር ቁርኝነት የለንም፣ አንገናኝም። መጽሐፍ ቅዱስ ስንዘረጋ እንቅልፍ ነው የሚለው። ስለዚህ እግዚአብሔር ይህንን አዚም በልባችን ላይ ያንሳለን። በቃሉ እንድንጎበኝ ዛሬ ሁላችንም ይርዳል። አዎ እሄዳለሁ፣ ስፍራ አዘጋጃለሁ። እነሆ የሚሄደው ጌታ መልሶ ይመጣል። መንፈስ ቅዱስ ልኮ አጽናንቶ ከዛ ደግሞ እናንተና እኛን ይሰበስባል። ወሰላለ ጊዜ ቆይ ወልድ ወመንፈስ ቅዱስ አሃዱ አምላክ መቃባ ከኒልማ መቃፉረ ቁልቁሉ ዋቀቶኮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ዕለትና ለዚህ ሰዓት ያደረሰን በቸርነቱና በምሕረቱ የሰበሰበን ትናንትና ማታ ዝግተን ከፍተን ለመውጣት ያበቃን የአባቶቻችን አምላክ እግዚአብሔር ዘላለማዊ ስሙ ዘላለም ከማትለየው ከእናቱ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ጋር ስሙ የከበረ የተመሰገነ ይሁንልን። የተከበሩና የተወደዱ ክቡር አባታችን ክቡር መጋቢ ምስጢር መምህር ቀለመወርቅ የዚሁ ታላቅ ደብር ዋና አስተዳዳሪና የዚህ ሁሉ መንጋ መሪ፣ የተከበራችሁ የቢሮ ሰራተኞች እንደማረጋችሁ እንደየደረጃችሁ ያው ከሰዓት አኳያ መምህራን ወንጌል አባቶቼ አይንተ እግዚአብሔር ካህናት ሌሊቱን ሙሉ ቆማችሁ እንደ መላእክት ታገልግሉ ያደራችሁ ወንድሞች ዲያቆናት፣ ወጣት ሰንበት ትምህርት አባላት፣ ዘማሪያን፣ አባት እናቶቼ፣ ወንድም እህቶቼ እንዲሁም ሕፃናት እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ከረማችሁ? አረ እንደምን ሰነበታችሁ? እንደምን አደራችሁ? አከም ቡልተን ከመይ አድርኩም ወይ አደሪ ወይታ ምስኩን ወይታ ሽኩር። እግዚአብሔር የተመሰገነ ይሁን። ለዚህ ዕለት ያደረሰን አምላክ ይክበር ይመስገን። አመስግኑት እግዚአብሔርን። እንኳን አደረሳችሁ በአማርኛ በገስኒንጌ በኦሮምኛ እንኳን ጻኩም በትግርኛ እንኳን ሰለኖም በጉራግኛ ለዚህ ዕለት ያደረሰን አምላክ ይክበር ይመስገን። አመስግኑት። እግዚአብሔር የተመሰገነ ይሁን። እንግዲህ በእውነት ቅድም እንደተማራችሁት መምህራችን ስማቸውም ሕይወት ትምህርታቸውም ሕይወት ነውና እኔ ቁጭ ብዬ ተምሬያለሁ። እናንተ ተምራችኋል? ማርያምን እስቲ በደንብ አዳምጡ። መቼም ዛሬ ቅድም መምህር እንደተናገሩት ያው ማዳመጥ ሳይሆን እንደው ዝም ብለን ነው የምንመጣውና እስቲ በደንብ አዳምጡ። ትምህርቱ ሲሰጥ እዚህ ያልነበራችሁ እልል ብላችሁ አመስግኑ። እውነታቸውን የሉም። ብንኖር ኖሮ ትምህርት አቋርጠን አንሄድም ነበር። ያው ብዙዎች ሄደዋል፣ ግን ሂዱ የሚል የለም መጽሐፍ ቅዱስ ላይ። እሺ ትምህርት ሲሰጥ የነበራችሁ አዳምጡ እያልኩ ነው። ትምህርት ሲሰጥ የነበራችሁ ያው ተቀላቅለዋል። ምን ችግር አለ? አሁንም ተቀላቅለዋል፣ እልል ብለዋል። አይ እነሱ ይሻላል። እውነቱን የተናገሩት የሉም። በስጋ አለን፣ ከልባችን የለን። እኔ አሁን እንደው በጣም እውነት ሳስብ መጽሐፍ ቅዱስ ላይ ሂዱ ውጡ የሚል የለም።
የለም። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 32 ላይ እንዲህ ይላል፣ የሚሰማኝ በእርጋታ ይቀመጣል ይላል። የሚሰማኝ ደግሞ ከመከራ ያርፋል። ቅድም ረፍት ላይ የተማርነው የእግዚአብሔርን ቃል የሚሰማ ከምን ያርፋል? አረ ንገሩኝ። አሁን አላረፋችሁ? ቃሉ ረፍት ነው። እስቲ ዝም ብላችሁ በዚህ ሰሞን ሲሰበክ የነበረውን ስብከት ተመልከቱ። መለስ ብላችሁት ክርስቶስ በሚያስተምርበት ሰዓት በኢየሩሳሌም ኑሩ፣ ወደ ኤማሁስ የሄዱትን እንኳን ወደ